ማን ማረም የሶስት ልጆች አባት አቶ ነብዩ ከነ ፎቶ ከለማውጣልክ ዋጋችሁን ነው የምሰጣችሁ። ከነ ድምጽሽ ነው ማውጣልሽ። አድበሽ ተቀመጪ። ዛሬ የጎጃም ቀሚስ አድርገሽ ንቅሳት ስላረግሽ ያንን ማህበረሰብ እኮ ያልሽውን በቮይስ አመጣልሻለሁ። እኔ ደግሞ ቤት አይደለም የተናገርሻትን ቃል ማለት ነው አመጣልሻለሁ። እንደዚህ ደረጃ መሄድ ከተፈለገ ካስከፈን ትንልሻለሁ፣ ተረትርልሻለሁ። ብቻዬን ነው ማንቀጠቅጥሽ አዳሜ እከኩላ እንዴ በቃ እንዴ ሜካፕ ታረጋለሽ፣ ፊልተር ታረጋለሽ፣ ጸጉርሽን ትቆልያለሽ። ምን አባሽ ቡዳኔ ልትበሉኝ እንዲ ተደርድራችሁ ተሰብስባችሁ ልትበሉኝ? አይኖ ደሜ ጣፍጣል እንዴ ተካበው። ለምን ሰልፍ አትወጡም? ሰላማዊ ሰልፍ እንደ ሐሳብ ሰላማዊ ሰልፍ አይኖ ባሎቻችሁ የፈለገ ብትቋቋሉ ብትሽቀረቀሩ እባብ መርዛችሁ ስለሚገል ውስጣችሁ መርዝ ስላለው አይፈልጋችሁም ይመስለኛል። ባሎቻችሁ ሁሉ እኔ ቤት ነው ያሉት የሚመስለኝ። ተቃጥላችሁ ልትሞቱ ነው። እግዚኦ ሳልነቀርስ ሰው ለቁላ ብሎ እንደ ይቅርታ ለቃላቴ ለወሸላ ብሎ ባህር ዳር ድረስ የሚጓዝ ማህበረሰብ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ ቤት ታዬ ነኝ እንዴ በቤቴ ተከብሬ የሚመጣው ራሱ እኔ እንደ እንትን ነው ማየው። የሚመጣው ጎረምሳ ራሱ የሚመጣው ራሱ እዚህ ቲክቶክ ላይ ማመጣቸው ወጣት የነብርጣት ወንዶቹ ራሱ መተው ተጫውተው ጭዌን ፈታ ብለው ነው የሚሄዱት። እናንተ ብትቀመጡ ማናባት ጡትሽን ቂጥሽን እያሻሽ ካልሆነ በስተቀር በጨዋታ ነው ጡቴን አላሽ ቂጤን አላንጠባጥብላቸው እየተጫወትኩ እየሳኩ ነው ወንዶቹም እኔ ጋር የሚመጡት። እንዴ እናንተ ታሽታችሁ ነው። ሰው እንዴት ለወሸላ ብሎ ባህር ዳር ድረስ ይጓዛል? ጉዞ ለወሸላ ወደ ባህር ዳር፣ ጉዞ ወደ ወሸላ ባህር ዳር። እግዚኦ መሐረነ ክርስቶስ፣ እግዚኦ ሳልነ ለቅድስት፣ እግዚኦ ሳልነ ለቅድስት። ጌታ አምላክ አንተ ጠብቀኝ። እያሱ ደህና ነው? ኦርደርዬ አለቃሽ እያሱ ደህና ነው? እነ ወርቁ አይተነው መኪና የሚነዳው ደህና ነው እያሱ? እኔ እንደሌላው ዝም አልልሽም። እኔ አሽሙር አልችልም ጋይስ፣ አንጠበጥብሻለሁ እንዳለ አሁን ሪከርድን እስከሰማ ነው መልሷን ከአስከፈ ቁጭ ነው ማረገው። ስሜት ሲነሳ ሁሉም ተመልካች ያገኛል። ይሀፍቱ ነው አይኖ ጋይስ። እንዴ እኮ ብቃት እኮ ነው። እኔ አሁን እንደሌላው አልመቀኝም። አሁን ምቀኞች አውቃቸዋለሁ። አውቀው ስም አያነሱም። እየተሰደቡን ቻል ያደርጉታል። እኔ አልችልም። ምን ቦጣኝ? እኔ ቤታ እየተሰደቡ ቪው እንዳያገኙ ሌላ ሰው ቪው እንዳያገኝ እየተሰደቡ ዋት ቻል ያደርጉታል። ለምን አባቷ ቪው ታገኛለች ሰው እንዳያያት ብሎ ጸጥ ይላል። እኔ እንደዛ አላረግሽም። እኔን ስም እያነሳሽ ቪው እየታየልሽ እየቀጠቀጥኩሽ ወገብ እያልኩሽ ትሄዳለሽ። ምን አባሽ ኦርደር ከፊንገር ጋር የተለጠፍሽው ከመለጠፍ ከዛችኛዋ ጓደኛሽ ጋር ታሽላይም እንዴ? እስኪ አንቺ ብቃት ካለሽ እሷ ስለኔ እንድታወራ አድርጊ። አቅም የለሽም። ለክፋትና ሰው ለማማት ተገናኝቶ ጓደኛ ነን ከማለት በትክክለኛው ከልብሽ ጓደኛው በቀናት ሊሞቱ ታንቀው ሊሞቱ እኮ ደረሱ። ይኸውላችሁ ይሄንን እንደ ቅናት አይደለም ወስደው ስለተዋረዱ ነው ብዬ የማስበው። እንዳው ምን ቅናት አይደለም ከዛሬ ጀምሮ ስለተዋረዱ ነው። አሁን ፊንገር አፏ እስኪጣመም ድረስ ተዋርዳለች። እስኪ አስቡትኝ ማን ነው እሷን እንደዚህ ስራ ያሳጣት? እውነት ሶሻል ሚዲያ ላይ እንደዚህ ፊንገርን ነፍሷ እስክትጨነቅ ድረስ ያደረጋት ማን ነው? እውነት እናውራ። ሌላ ጊዜ እኮ ከጂጂ ጋር ብትጣላ ጂጂ ምናምን ብላ ጂጂ ላይ ነው እሱ አቅሟ ጂጂ ላይ ነው። ጣዋትና ማታ ጂጂ ነው አቅሟ ያለ። ግን እንደዚህ በዚህ ልክ ግን ጨጓሯ አሯ አይቻላል። እስኪ ስለ እውነት ከጠላት የጀምሮ መስክሩ። ስለምችለው ዩቲዩብ ስለኔ የምታወራው ባህር ዳር ድረስ ካሜራ ቅረጹ ብላ የምትልካው እሷ ምን ጉድ እንደሆነች
በዘመኗ ጨዋነኝ እያለች የስንቱን ጉድ አንዴ ሄለን ወርቅዬ ምን ስትላል ነበር? ሄለን ወርቅዬ ነይ 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 እዚህ ጠረጴዛ ላይ ደውይልኝና ይቅርታ ጠይቅኝ። ሄለን ወርቅዬ ከማንም ባለትዳር ጋር እንትን ስትይ ቂጥሽን እያገላበጥሽ በልቃጣ እያለች ስትሰድባት የነበረው ዛሬ በራሷ ሲደርስ ማናት ሁሉ መርዝ እንደበላ እብደት እንደሚያቅበዘብዝ ሰው እንደገደለ ነፍስ የሚያቅበዘብዝሽ እንደኛ ከመጀመሪያ ጀምሮ በጨዋ መተሽ ብትናገሪ ጥሩ ነው። እሺ እናትሽ በህይወት የለችም። አባትሽ የት ነው ያሉት? ፋዘርሽን ጉዳይ ያሉ የት ነው ያሉት አባትሽ? ይሄን ነው እኮ የምላችሁ። ለሐሜትና ለክፋት ሲሆን ትገናኛለህ። ሚስጥር አወራሁኝ ገና ሚስጥር አወራሁኝ ገና ቴንክ ዩ መች ገና ሚስጥር አወራሁኝ እንዴ? ይሄ እኮ አልተወራም ጋይስ። ሚስጥር አወራሁኝ ገና ቴንክ ዩ መች ገና ሚስጥር አወራሁኝ እንዴ? ይሄ እኮ አልተወራም ጋይስ። ገና ወደ ቮይስ ተራ ነው የምንቀጥለው። ይሄ አልተወራም እኮ። ይሄ ምን ተወራ? ይሄ ወሬ ነው እንዴ? ይሄ ነው እንዴ? አክብሬሽ እናትሽ እና አባትሽ በአንድ ወቅት እንዴት እንደተለያዩ ስንት ነገር ስትቀባጠር የነበረው ልትከፍቺ ብሩኬ ደህና ነው ሰው መሆን አውለልሽ ስንት ነገር ያልሽ እንሄድበለን። አዎ ስናገር እጮሃለሁ ወይ ተናጋሪ ነኝ ምናምን። እኔ ውስጥ አንድ ቀን ተናግረሻል፣ ራስሽን ተናግረሻል። ያልሻትን ታውቂያለሽ። ኔትወርክ እንትን ይላል። ኦኬ እሺ ችግር የለውም።